ሉል አውሉል ምን ነው ደነገጥ? ሉል ምንድነው እየተካሄደ ያለው? እዚህ እንዴት መጣ? ራስህን በጣም ብልጣገህ ነው አይደል የምታየው? ያንተ ብልጠት ግን እኔ ጋር ይሰራል። እኔን እየፈለክ ነው መሰለኝ። አንቺ ውሻ ተረጋጋ። እውነቱን ልነግርህ ነው የመጣሁት። የምን አባሽ እውነት? ወንድሜ የት ነው? ይኸውልህ በርግጥ ወንድምህ የት እንዳለ አላውቅም፣ ግን ሲመስለኝ ወንድምህን ይዛና የሆነ ነገር አድርጎታል። ከኔ ጋር ለመጫወት እየሞከርሽ ነው? ወንድሜ የት ነው? ስታስበው እኔን ከወንድምህ ጋር ምን ያገናኘኛል? እኔ ይዛና ለምን ዋሸኛል? መቼም ፍቅረኛው ላይ በውሸት አያላክክም። አንደኛ ነገር እኔ ፍቅረኛው አይደለሁም። ለምን እንደዋሸክ ባላውቅም ከጅምሩ ሲዋሽክ ነበር። ይኸውልሽ ከኔ ጋር ባትጮች ይሻልሻል። የዛኔ ፍቅረኛዬ ነሽ ሲል አዎ ፍቅረኛው ነኝ ብለሽኝ ነበር። አሁን ደግሞ አይደለም እያልሽ ነው። ስትይኝ ጅል መስልሻለሁ? የዛኔ ለምን እንደዋሸክ ስላልገባኝ በሰዓቱ እሱ ያለውን ማለት ነበረብኝ። በቃ ቆይ ምን እየተካሄደ ነው? ወንድሜ ምን ሆኗል? እሱን ሊነግርህ የሚችለው ኢዛና ብቻ ነው። በውድ ጠይቋለ በግድ የሚለው ያንተ ውሳኔ ነው። ወንድሜ የት ነው? አንተ ውሻ! ይኸውልህ ሉል እቺን እርኩስ አትመናት። ወንድም እንደገደለችው እኛንም በተንኮል ታጣላን ነው። ይዋሽው አንተ ተንኮል የሰራሁት እኔ። ይገርማል። እገልሻለሁ አንቺ እርኩስ። ኢዛና ወንድሜ የት ነው? ሁሉንም ነገር ነግሬህ የለ እንዴ ሉል? ምኑን የነገርከው? እኔም ፍቅረኛዬ ነች ብለህ እንደዋሸ ከናቲ ጋር እንደተጣላክ ወይስ ናቲ ከዚህ ሀገር ሄዳለሁ ብሎኛል ያልከው? ምኑን? አንቺ ሰይጣን! ይኸውልህ ሉል እቺን እርኩስ አትስማት። ወንድሜ የት ነው? ይኸውልህ ሉል ይኸውልህ የሁለት ቀን ጊዜ ገደብ ሰጥቻለሁ። ወንድሜ የት እንዳለ በዚህ ሁለት ቀን ውስጥ ካልነገርከኝ በራስ ላይ ፍረድ። እንዴ ለምን ለቀቀው? ቢጠፋስ? የትም ሄድም። እሱን ከያዝኩት ወንድሜ ያለበትን ማወቅ አልችልም። ባይሆን ተከትየው ያለውን ነገር ደርስበታል። በዚህ በኩል ወንድሜ እንዲህ ያስፈራራኝ፣ በዚህ በኩል ያዳን እምነት መብላት። ምን አይነት ጣጣ ውስጥ ነው የገባሁት? ስማኝ ማሚ፣ ወይ የኑሃ ነገር በጣም አስጨንቆኛል። ማለት የሆነ ችግር ውስጥ ያለች ይመስለኛል። የምን ችግር? እንጃ የወንድሟ ኮከን በጣም ግራ ያጋባል እኮ። ወይ ድጋሚ አግኛትና ጠይቃታ። እኔም አልገባኝም። ብቻ ኑሃን አግኝቻት ነገሩን ማጣራት አለብኝ። አው ደውልና አግኛት።
አሁን ልደውልላት እንዴ? ደውልላት። ያዳ ሄሎ ደህና ነሽ ነው? ደህና ነኝ። እንዴት ነህ? አለሁልሽ። ስሚኝማ ላገኝሽ ፈልጌ ነበር። መች? አሁን? ከተመቸሽ አሁን። እሺ በቃ ታች ሰፈር መናፈሻው ጋር እንገናኝ። እሺ በቃ ልሂድ፣ ስመለስ እደውልልሃለሁ። እሺ ደግሞ ተጠንቀቅ። አታስብ፣ እጠነቀቃለሁ። ወይኔ ዛና በገዛ እጄ ምን አይነት ጣጣ ውስጥ ነው የገባሁት? እንደምንም ወይ ከዚህ ነገር መውጣት ወይ ከዚህ ሀገር መውጣት ነው ያለኝ አማራጭ። እና ያለ ታምር ተፈጥሮ ነገሮችን ወደ ኋላ ተመልሼ ባስተካከልኩ። እነዚህ ጅሎች ጫቱ የሚጫወቱት እነሱ መስሏቸዋል። ግን የጫቱ መሪ እኛ መሆናችን ምንም አላወቁ። እስካሁን የተጠራጠረ የለማ? በጭራሽ። አንቺ እንዳልሽኝ ሁለቱንም አያይዛቸዋል። በጣም ጥሩ። አሁን ጨዋታውን እንጫወት እንግዲህ። አሁን ከፈለግን አንዱ ባንዱ ላይ እንዲመሰክር አድርገን ሁለቱንም ማሳሰር እንችላለን። ቆይ ተረጋጋ። እድልና ኢዛና የዚህ ጨዋታ ዋና መሪ አይደሉም። ከነሱ ጀርባ ሌላ ሰው አለ ማለት። የምር እድል አቤኒን አፍቅራ ይመስላል ይኑላ ነገር ያደረገችው? እና አንተ የዋና መሰለኝ። ይሄ የእድል እቅድ ሳይሆን የሌላ ሰው እቅድ ነው። ከእድልና ከኢዛና ጀርባ ሌላ ሶስተኛ ሰው አለ። ምን? አንቺ እንዴት አወቅሽ? የታገትኩ ጊዜ እድል ከሌላ ሰው በስልክ ትዕዛዝ ስትቀበል ነበር። ቆይ ሁሉንም ነገር ለምን ላቤኒና ለያዳ ነግራችሁ? የውሸት እነሱ ጋር መላኩ እነሱ ማስጨነቁ ለምን አስፈለገ? እሱማ የአቤኒን ደህንነት ለማወቅ ነው እና እሷ እህቴ እንደሆነች እንዲያምኑ ነው። የዚህን ሶስተኛ ሰው ማንነት ሳላቅ በህይወት መኖር መታወቅ የለበት። እኔም ለወንድም የሚገቡትን ቃል መጠበቅ አለብኝ። ለምን ሁለቱንም ማስገድደን አንጠይቃቸው? አይ በጉልበት ነገሮች ይበላሻሉ እንጂ አይስተካከሉ። መልካም። ወይኔ እድል እኔ ላይ እንዲያረጋል። አቤት። ቆይ ምን ለማድረግ እየሞከርክ ነው? ማለት እንዳልገባው አቱን አርግ ያልከኝን ሁሉ እያደረኩኝ ለምንድን ነው እኔ ለማስጠመድ የምትሞክረው? እኔ አንቺን ለማስጠመድ አልሞከርኩም። ነገሮች ትንሽ ተበላሽቶብኝ እሱን ለማስተካከል እየሞከርኩ ነው። እና እኔን ችግር ውስጥ ከተክ ነው ነገሮችን የምታስተካክለው? ቀስ በይ አትጩሂ። እኔ ያለው ምንም አትሆኝም። አሁን ዝጊው። ሲመቸኝ ተገናኝተን እናወራለን። ወይኔ እድል
ቅድም እኮ ነግሬሃለሁ ያልሽኝ ሳትነግሪኝ ወንድምሽ አቋረጠ። ይኸውልህ ያዳ